አማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። እንዴት ሰው አምባቸው መኮንን ይገላል? አምባቸው መኮንን እንኳን ልትገለው ልትቆጣው የሚያሳሳ ሰው ነው። የዛሬ 7 ዓመት በዚህ ቀን ነበረ ለሀገሩ ሟች የሆነውን ድንቅ ሰው ያጣ ነው። ያን የታሪክ ጥቁር ጠባሳ ያንን የማይረሳ የልብ ስብራት የፈጠረው ግን ሌላ ማንም ሳይሆን የፋኖ ታጣቂ ቡድን ነው። ለሀገር ዋስትና የሆነው ለህዝብ ሰላም ሌት ተቀን የቆመውን ውድ መሪያችንና ጀግናችን በዚህ ቀን በግፍ ቀጠፉት። የፋኖ ይሄ የጥፋት እርምጃ ሀገርን ለአደጋ ያጋለጠ መተክ የሌለውን ውድ የሀገር ባልደረባ የነጠቀ ጥቁር ታሪክ ሆኖ ተመዝግቧል። እሱ ግን የቆመለት ዓላማ ከሱ ህይወት በላይ ታላቅ ነበረ። ፍጹም ሀገራዊ ፍቅር፣ የማይናወጥ ጀግንነትና ለህዝብ ጥቅም የመኖር እውነተኛ ተምሳሌት ነበረ። በቁርጠኝነቱና በጠንካራ አመራሩ የሀገር አለኝታነቱን በተግባር ያሳየ፣ መስዋዕትነትን ሳይፈራ ለሰላም የቆመ እውነተኛ የሀገር ልጅ ነበረ። አካሉ ቢለይም የጀግንነት ታሪኩና ለሀገሩ የከፈለው መስዋዕትነት በልባችን ውስጥ ለዘላለም ህያው ሆኖ ይኖራል።